አንድ ቪዲዮ ከመባሉ በፊት አንድ ነገር ያስፈልገዋል። እሱም ቮይስ ኦቨር ነው። ቮይስ ኦቨራችሁ ካላማረ ልፋታችሁ ከንቱ ሆነ ማለት ነው። ለዛ ዛሬ እሱን ችግር እንቀርፈዋለን። እኔ ቮይስ ሪከርድ የማደርግበትን አፕሊኬሽን አሳያችኋለሁ። ሙሉ በሙሉ በነፃ ነው። እሱንም የምታገኙት የኔ የዩቲዩብ ቻናል ዲስክሪፕሽን ላይ ትገቡና ስገቡ ቴሌግራም የሚል አለ። እሱን ስትጫኑት ወደ እኔ የቴሌግራም ቻናል ይወስዳችኋል። እዛ ላይ ልቅቄዋለሁ። ዳውንሎድ አድርጋችሁ ትከፍቱታላችሁ እና ታወርዱታላችሁ። አፕሊኬሽኑን ስታወርዱት እንደምታዩት ይሄ ነው። ትነኩታላችሁ። ስትገቡ እንደዚህ ያመጣላችኋል። እኔ ከዚህ በፊትም ስላወረድኩት ነው። ከላይ 3 ነጠብጣቡን እንነካዋለን። ከዛን ሴቲንግስ ሚለውን ትነኩታላችሁ። ከዛን ሪኮርዲንግ ኳሊቲ ሚላለ እሱን ትነኩና ሃይ ኳሊቲ ሲዲ ኳሊቲ ሚላለ፣ ሚዲየም ኳሊቲ፣ ሎ ኳሊቲ አለ፣ ሃይ ፊዲሊቲ ኳሊቲ ሚላለ እሱን ትነኩታላችሁ። ከዛን ሪከርድ ትሉትና ታስጀምራላችሁ። ሴፍ ትሉታላችሁ። ሊስትን የሚለውን ትነገቡትና ስትነኩት ሰላም ወደን የተከበራችሁ የዩቲዩብ ቻናል ተከታታዮቻችን እንደምትሰሙት አሪፍ ሳውንድ ኳሊቲ ይኖረዋል። ሳውንዱንም ኤዲት ለማድረግ ከት አፕሊኬሽን ውስጥ እንገባለን። ፕላስ ኒው ቪዲዮ የሚለውን ትነኩታላችሁ። እናንተ ለማሳየት ስለሆነ ማንኛውንም ሰብጀክት አርት ትሉታላችሁ። ይገባላችኋል። አድ አውዲዮ ትሉታላችሁ። ሳውንድስ ትሉታላችሁ። ፎልደር ነክታችሁ ዲቫይስ ትሉታላችሁ። ፕላስ ትሉታላችሁ። ታስገቡታላችሁ። እንደዚህ ይሆንላችኋል። ስፕሊት እያደረጋችሁ ምን እያደረጋችሁ መስራት ትችላላችሁ። ከፈለጋችሁም ዞር ኢኔጅ ቮይስ ትሉታላችሁ። ኢኔጅ ቮይስ ፕሮ ሚላለ እሱን ኢኔጂንግ ቮይስ ይልና ኢኔጅ ያደርጉላችኋል። ኢኔጅ ቮይስ አድርጎ ይጨልስላችኋል። እናንተ ለማሳየት ስለሆነ ነው። የዛሬ ቪዲዮችን ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።